እሺ እዚህ ጋር በመጀመሪያ ማሳያችሁ ብዙዎቻችሁ ኦንላይን ስራ አይከፍልም እያላችሁኝ ስለሆነ እዚህ ጋር ለእናንተ ለማሳየት እዚህ ጋር የሆነ አፕሊኬሽን ከዚህ በፊት በዛኛው ዩቲዩብ ቻናል ላይ ቪዲዮ ሰርቼላችሁ ነበረ። እንግዲህ እዚህ ጋር አሁን $4.5 እኔ በቴሌብር አውጥቼበታለሁ። እዚህ ጋር ኦርደር የሚለው ላይ ገብቼ ሳሳያችሁ እዚህ ጋር እንደምትመለከቱት እንግዲህ እዚህ ጋር ከላይ በኩል ኦርደር ትራንዛክሽን ሰክሰስፉል ቢልና እዚህ ጋር 445,000 ፖይንት እዚህ ጋር ዳይመንድ አውጥቼበታለሁ። እዚህ ጋር ዲቴይል የሚለው ቦታ ላይ ስገባላችሁ ደግሞ እዚህ ጋር እንደምትመለከቱኝ ዊዝድሮዋል አማውንት እና እዚህ ጋር 45,001 ዳይመንድ ነው ያለኝ። እዚህ ጋር ደግሞ ሪቪው እዚህ ጋር ማለት ነው ያሳየኛል 2% ነው። እዚህ ጋር አክቹዋል ረቨኑ እዚህ ጋር አማውንቱ የገባልኝ 732 ብር ገብቶልኛል ማለት ነው በቴሌ ብር እዚህ ጋር እንደምትመለከቱኝ። ከዛ እዚህ ጋር ደግሞ አካውንት ነምበር ይላል። እዚህ ጋር አካውንት ኔም እዚህ ጋር እንግዲህ በዚህ መልክ ገብቶልኛል። ብዙዎቻችሁ ኦንላይን ስራ አይከፍልም ትክክል አይደለም ውሸት ምናምን እያላችሁ ኮሜንት ላይ በጣም ብዙ ሰዎች የተሳደባችሁ ነበረ። በዛ ልክ እንግዲህ ይህን ለእናንተ ለማሳየት ያልጀመራችሁ ሰዎች ጀምሩ። እዚህ ጋር ሰዎች ኢንቫይት በማድረግና ዴሊ ታስካችሁን በመስራትም መስራት ትችላላችሁ። እዚህ አፕሊኬሽን ላይ እንዴት መስራት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ከእናንተ የሚጠበቀው እንደዚህ አይነት ኦንላይን ስራዎች እንዲደርሷችሁ ሰብስክራይብ ላይክ እያደረጋችሁ የኛ ፋሚሊ መሆን ትችላላችሁ ማለት ነው። በመጀመሪያ እንግዲህ እዚህ ጋር ስትገቡ መጀመሪያ አካውንት መክፈት ይኖርባችኋል። አካውንት ለመክፈት እንግዲህ እንደማንኛውም አፕሊኬሽን አካውንት ክሬት እንደምታደርጉት ተመሳሳይ ነው። ምንም የሚከብድ ነገር የለውም። ኢሜይል እና ፓስወርድ ካስገባችሁ በኋላ ሬጂስተር አድርጋችሁ መመዝገብ ነው ማለት ነው። እዚህ ጋር እንግዲህ ከገባችሁ በኋላ እንደዚህ ይመጣላችኋል። እዚህ ጋር እንግዲህ አሁን ላይ ያሉ ላይቭ የገቡበትን ሰዎች ነው የሚያሳያችሁ እዚህ ጋር ማለት ነው። እንግዲህ እናንተ ማድረግ የሚጠበቅባችሁ እዚህ ጋር በመጀመሪያ እዚህ ጋር ሁለተኛው ላይ ደግሞ እዚህ ጋር እንደምትመለከቱኝ ከሲስተሙ ወይም ደግሞ ከአፕሊኬሽኑ እንዲሁም ደግሞ ሰዎችን ደግሞ እዚህ ጋር መጠየቅ የምትፈልጉት ነገር ካለ እዚህ ጋር ኢንቦክስ መጠየቅ ትችላላችሁ ማለት ነው። ሁለተኛው ቦታ ላይ ደግሞ እናንተ ታስካችሁን እንዲሁም ደግሞ ያላችሁን የእናንተ አክቲቪቲያችሁን እዚህ ጋር ሁሉም ነገሮችን የምታደርጉባቸው እዚህ ጋር ነው ማለት ነው። እንግዲህ እዚህ ጋር አሁን ማድረግ የሚጠበቅባችሁ እናንተ በመጀመሪያ እዚህ ጋር አሁን ጆይን ኤጀንሲ ነው የሚለው ለእናንተ እዚህ ጋር ኤጀንሲ የሚለውን ነክታችሁ እንግዲህ ጆይን ኤጀንሲ እና ክሬት ኤጀንሲ የሚል አለ። ከሁለቱ አንዱን መርጣችሁ ይህንን ስክሪን ላይ የምትመለከቱትን ኮድ በማስገባት ወይም ደግሞ የኮሜንት መጀመሪያ ላይ ስላስቀመጥኩላችሁ አይዲውን ኮፒ አድርጋችሁ እሱን መጠቀም ትችላላችሁ ማለት ነው። በመቀጠል እንግዲህ እሱን ካደረጋችሁ በኋላ እንግዲህ ሁለተኛው እዚህ ጋር ቬሪፊኬሽን የሚል አለ። እሱን አንድ ጊዜ ክሊክ ስታደርጉት እንግዲህ ቬሪፋይ እዚህ ጋር እንደምትመለከቱት ቬሪፊኬሽን የሚለውን ክሊክ ስታደርጉት እንግዲህ እናንተ ቬሪፋይ ያላደረጋችሁ ከሆነ ቬሪፋይ የሚለው ቦታ ይመጣና የፊት አሻራችሁን ያሳያችኋል። ይህም እንግዲህ የፊት አሻራ ማድረግ የሚጠበቅባችሁ እናንተ ምንድነው ጥቅሙ ካላችሁኝ እንግዲህ ቬሪፊኬሽን ማድረጉ ማለት ነው ለሌላ ሰው ማለት ነው ኢሜይል እና ፓስወርዳችሁን የእናንተ የሚያውቀው ማለት ነው ሎጊን አድርጎ እንዳይገባ ይረዳዋል። ሎጊን አድርጎ ቢገባ እንኳን የፊት አሻራውን ካልሰጠ ምንም ነገር በእናንተ ምንም ነገር አያገኝም ማለት ነው። ስለዚህ ለዛ ነው ይሄን ቬሪፋይ ማድረግ የሚጠበቅባችሁ። ስለዚህ እዚህ ጋር የፊት አሻራችሁን የፊታችሁን ወደ ጎን ወደ ቀኝ ወደ ግራ ወደ ታች እያለ እሱ ራሱ ይነግራችኋል። እሱን በትክክል ትሞላላችሁ ማለት ነው። እሱን ከሞላችሁ በኋላ እንግዲህ ሌላ የምትነኩት ነገር የለም። ከዛ እዚህ ጋር ይቺ የላይቭ ምልክቷን አንድ ጊዜ ነክታችሁ እንግዲህ ትመለሳላችሁ ማለት ነው። እዚህ ጋር እንግዲህ ይቺ የማይክ ምልክቷ ከዚህ ከጎን እዚህ ጋር ይታያችኋል ብዬ አስባለሁኝ። እዚህ ጋር እንደምትመለከቱኝ ይቺ የማይክ ምልክቷ አለች እዚች ጋር ማለት ነው። እዚህ ያከበብኩላት ቦታ እሷን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ይቺን አንድ ጊዜ ክሊክ ስታደርጓት እንግዲህ ወደዚህ ፔጅ ያመጣችኋል ማለት ነው። ከዛ እዚህ ጋር እንግዲህ እንደምትመለከቱኝ እናንተ የጋበዛችሁ ሰው ሊሆን ይችላል የተለያዩ አዳዲስ ሰዎች ሲመጡ እዚህ ጋር ዲስከስ አድርጋችሁ መወያየት የምትችሉበት ቦታ ነው ማለት ነው ይሄ። እዚህ ጋር እንግዲህ እናንተ ማድረግ የሚጠበቅባችሁ እዚህ ጋር ላኪ ዊል የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ገና እንደገባችሁ 3 ጊዜ ኤስፒ የምታደርጉበት ቦታ ይሰጣችኋል ማለት ነው። እዚህ ጋር እንግዲህ እንደምትመለከቱኝ እኔ ከዚህ በፊት እዚህ ጋር $4.5 አውጥቻለሁ ብያችኋለሁ። እዚህ ጋር ከታች እንደምትመለከቱት አሁን ጀስ ሰክሰስፉል ዊዝድሮዋል የሚል ቦታ እዚህ ጋር 45,001 ማለት ነው ዳይመንድ አሁን ሰዎች ዊዝድሮው ያደረጉበት በአሁን ሰዓት ማለት ነው። እኔ አሁን ይሄን እንግዲህ 73,000 አለኝ ማለት ነው። ይህ ማለት እንግዲህ $7.3 ማለት ነው። ይህ የሚሞላው እንግዲህ 16,000 ሲሞላ 90,000 ሲሞላ ራሱ ካሽ አውት ይለኝና እዚህ ጋር ዊዝድሮ ማድረግ ይችላል ማለት ነው $9 ማለት ነው። ይህንንም እንግዲህ በጣም ቀላል ነው። እዚህ ጋር እንግዲህ ሲመጣላችሁ እዚህ ጋር አሁን ለምሳሌ ኢንቫይት ፍሬንድ ቱ ሬጂስተር የሚለው ቦታ ላይ እንግዲህ ሰዎችን ሬጂስተር ስታደርጉ እዚህ ጋር አንድ ስፒን ያሰጣችኋል። ቬሪፊኬሽን ሲያደርጉ ደግሞ
አንድ ስፒን በአንድ ሰው 2 ስፒን ታገኛላችሁ ማለት ነው። ሶ እዚህ ጋር እንግዲህ ኢንቫይትን እንዴት ማድረግ እንችላለን ካላችሁ እዚች ጋር ኢንቫይት ፍሬንድ የሚለውን ክሊክ ታደርጋላችሁ። ከዛ በኋላ እንግዲህ እዚህ ጋር ኢንቫይት ፍሬንድ ናው የሚለውን ክሊክ አድርጋችሁ ሊንካችሁን ኮፒ አድርጋችሁ ለሌሎች ሰዎች የሚጋብዙ ሰዎችን መጋበዝ ትችላላችሁ ማለት ነው። ሶ እዚህ ጋር እንግዲህ ይህን ካደረጋችሁ በኋላ እንግዲህ እዚህ ጋር ታስክ የምትል ቦታ አለች። እዚሁ ላይ ላሳያችሁ። እዚህ ጋር እንደምትመለከቱት ማለት ነው እዚች ጋር ይታያችኋል ብዬ አስባለሁ። እዚህ የማከበብ ቦታ እዚች ጋር ታስክ የምትል ቦታ አለች። እሷን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ሶ እሷን አንድ ጊዜ እንደነካችኋት ማለት ነው ወደ ታስክ የምታሰሩበት ቦታ ያስገባችኋል ማለት ነው። እዚህ ጋር እንደምትመለከቱኝ እዚህ ጋር ለኔ አሁን የ7 ቀን ታስክ ስለጨረስኩኝ ነው እዚህ ያመጣልኝ። እዚህ ጋር አሁን ለእናንተ የሚያመጣላችሁ በቀን 5000 ፖይንት ዳይመንድ እዚህ ጋር ተሰበስባላችሁ ማለት ነው። እዚህ ጋር አሁን ጎጎ የሚል ቦታ አለ። የመጀመሪያው 2 ሰዓት ስትቀመጡ 2000 ይሰጣችኋል። ድጋሚ ደግሞ 3 ሰዓት ስትቀመጡ 5000 ማለት ነው። 5 ሰዓት ስትቀመጡ 5000 ዳይመንድ ይሰጣችኋል። ስለዚህ እንደዚህ ያደረጋችሁ ነው። ከዛ ደግሞ ከታች በኩል ደግሞ ኢንቫይት ፍሬንድ ስታደርጉ በአንዳንድ ሰው 100 ዳይመንድ ይሰጣችኋል ማለት ነው። እሱን እያደረጋችሁ እናንተ መስራት ትችላላችሁ። ጎጎ እያላችሁ ታስካችሁን 7 ቀን ሙሉ መስራት ይኖርባችኋል። ሶ በዚህ መንገድ አሁን እዚህ አፕሊኬሽን ላይ መስራት የምትችሉት በሁለት መንገድ ነው። የመጀመሪያው ሰዎችን በመጋበዝ ያኛውን ስፒን እያደረጋችሁ ካሻውት ማድረግ ትችላላችሁ። ይሄኛው ደግሞ በዚህኛው ደግሞ ያኛውና ይሄ ምንም የሚገናኘው ነገር የለም። ይሄኛው ከፈለጋችሁ ይሄኛው 100,000 ስሞሉ ነው ይሄ ዊዝድሮ ማድረግ የምትችሉት ሚኒመም ዊዝድሮ ዋሉ 100 ስለሆነ ማለት ነው። ያኛው ግን $4 አንስታችሁ እስከ $9 ድረስ ማውጣት ትችላላችሁ። በዛኛው ሰዎችን ኢንቫይት በማድረግ ብቻ ማለት ነው። ሰዎችን ኢንቫይት ማድረግ አትችልም ካላችሁ ደግሞ እዚህ ጋር ዴሊ ታስካችሁን እየሰራችሁ ማግኘት ትችላላችሁ። እዚህ ወርታች ደግሞ ለሰዎች ጊፍት ስትሰጡ ጊፍት ስትቀበሉ ምናምን ያለው ነገር ነው። እዚህ ጋር የሚሰጣችሁ እናንተ መቀበል ትችላላችሁ ማለት ነው። ሶ እንደዚህ እያደረጋችሁ መስራት ትችላላችሁ። እዚህ ጋር ደግሞ አሁን የሰራነው ገንዘብ እንዴት ማውጣት እንችላለን ካላችሁ እዚህ ጋር ሰው ምልክቷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በኋላ እንግዲህ እዚህ ጋር ዳይመንድ የሚል ቦታ አለ። ከላይ በኩል እሱን ዳይመንድ የሚለውን ትነካላችሁ። ከዛ እዚህ ጋር እንግዲህ እኔ ከዚህ በፊት የተቀበልኩባቸው ቦታዎች ናቸው ማለት ነው። ይሄ እንደምትመለከቱት ማለት ነው። ሶ እዚህ ጋር አሁን ዴሊ ታስኬን እዚህ ጋር እየተቀበልኩ የነበረውን እዚህ ጋር ላሳያችሁ። እዚህ ጋር 2000 3000 እዚህ ጋር አሁንም 1000 እዚህ ጋር 1000 2000 3000 ለ7 ቀን እየሰራሁበት የነበረው ይሄ ነው ማለት ነው። ሶ እዚህ ጋር አሁን እንደምትመለከቱኝ 26235 ዳይመንድ አለኝ ማለት ነው። ይህ ማለት እንግዲህ እዚህ ጋር ዊዝድሮዋል የሚለውን ክሊክ ሳደርገው ማለት ነው። ሶ እዚህ ጋር የአካውንቴን ያመጣልኛል። እዚህ ጋር በቴሌብር ነው እኔ ባይንድ ያደረኩት። እናንተ በባይናንስ እንዲሁም በተለያዩ ማድረግ ትችላላችሁ። ግን እኔ የምመክራችሁ በባይናንስ ብታደርጉ አሪፍ ነው። እኔም ቼክ ለማድረግ ያው በቴሌብር አድርጌው ነው እንጂ በባይናንስ ነው። አሁን ቀጣዩን ራሱ $9 ካወጣሁኝ በባይናንስ ነው የማወጣው። ምክንያቱም $1 በ180 ምናምን ብር ስለሆነ እዛ ላይ ማለት ነው። እዚህ ላይ እንግዲህ $1 በ166 ብር ነው የሚያባዛው እዚህ አፕሊኬሽን ላይ ማለት ነው። ስለዚህ በባይናንስ ብታወጡ ሪኮመንድ አደርጋችኋለሁ። ባይናንስ የሌላችሁ ሰዎች ደግሞ እሱን ማውጣት ትችላላችሁ በቴሌብር እሱ ማለት ነው። በቴሌብር ነው ኢትዮጵያ ውስጥ እስካሁን ቴሌብር ነው ያየሁት እኔ ለሌላ አላየሁም። ምናልባት አሁን አፕዴት አድርገው አስገብተው ሊሆን ይችላል። ስለዚህ እንግዲህ እዚህ ጋር አሁን እናንተ 100,000 ስሞሉ እዚህ ጋር $10 ይላችኋል። ከታች በኩል እንግዲህ እዚች ጋር እንደምትመለከቱት ላሳያችሁ ለእናንተ እዚች ጋር ከታች በኩል ማለት ነው እዚህ ጋር ከታች በኩል ዊዝድሮዋል የሚል አማራጭ አለ። እሱ ስትነኩት እንግዲህ በቀጥታ ዊዝድሮው ያደርግላችኋል ማለት ነው። በዚህ መንገድ ነው ገንዘብ የምትሰሩት ማለት ነው። ያልገባችሁ ነገር ካለ አሁንም ኮሜንት ላይ አስቀምጡልኝ። መጠየቅ የምትፈልጉት ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የሁላችሁም መልሳለሁ። ይህንን አፕሊኬሽን ቫይራል ሳይሆን ገብታችሁ ፍጠኑ። እዚያው ላይ ደግሞ በደንብ የማስረዳችሁ ይሆናል። ሃይ በሉኝ በውስጥ መስመር። ብዙ ጊዜ እኔ ላይቭ ስለማልገባ ስለዚህ ሃይ ያላችሁኝ ሰብስቡኝ፣ ጥሩኝ። ወደዚህ መጥቼ ሁላችሁንም ሰብስቤ አንድ ላይ የማስረዳችሁ ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እንመለሳለን። ይመቻችሁ።